እሺ ዩቲዩብ እንዴት ናችሁ? ዛሬ ተመልሰን በሌላ ቪዲዮ መተናል። ዛሬ የምንሄደው ወደ ውቢቷ ወንጂ ጥርሰ ብልዞች ሀገር ነው የምንሄደው። ወንጂ ዞር ዞር እያለን ብዙ ቦታዎችን እናያለን። ሱካር ፋብሪካ እንሄዳለን። ሃይ ስኩል፣ ኤሌመንተሪ፣ ገፈርሳ፣ ሸዋ የተለያዩ ቦታዎችን ስታዲየም ድረስ እንሄዳለን። እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳትረሱ። ዛሬ የት ነው ያለነው? ወንጂ። ዛሬ የት ነው ያለነው? ወንጂ። ዛሬ ወንጂ ቁጥር 2 ትምህርት ቤት ተገኝተናል። ውስጥ ያለውን ድባብ ሁሉንም በእያንዳንዱ ደረጃ አሳያችኋለሁ። ተከታተሉ።
ወንጂ ላይ ተምረው እዚሁ ራሳቸው በአሁኑ ሰዓትም እያስተማሩን የሚገኙት ስለ ወንጂ ብዙ መረጃ አላቸው ተብለን ያሉበት ፈልገና የመጣነው ቤት መተናል። አሁን ከሰዓት ነው የሚያስተምሩትና አሁን እስከዛ እቤት ናቸው። እስቲ አንዳንድ ጥያቄዎችን እንጠይቃቸው። ስለ ትምህርት ቤቶቹ አንዳንድ ጥያቄዎችን ልጠይቃችሁ ነበረ። እዚህ ወንጂ በጣም ሁለት ትምህርት ቤቶችን እንዳስተማራችሁና በአሁኑ ሰዓት ደግሞ ስፖርት ላይ እንደምታገለግሉ ነው የሰማሁኝ። እስቲ ይህ ነገር እውነት ነው ወይ? መምህር ሳዲቅ ማሊክ የሚባለው በትምህርት ቤት ውስጥ የባዮሎጂ እና የስፖርት መምህር ነኝ ነው። ወንጂ ምናልባት ተፈስፋት ወንጂ ስንል ትንሽ ኤሪያ ይመስላል። ፕላንቴሽኑ አለ፣ ሸዋ አለ። አሁን እንደ ወንጂ የመጀመሪያው ትምህርት ቤት በስንት ዓመተ ምህረት ነው የተመሰረተው? እናንተ ደግሞ ያስተማራችሁ ተማሪዎች በአሁኑ ሰዓት የት ደርሷል? 1976 ዓመተ ምህረት ነው የመጀመሪያው ሃይ ስኩል ውስጥ የመጀመሪያ ማትሪክ ተፈታኝ ነው። ከዛ በፊት ከኛ አንድ ዓመት በፊት ቀደም ያሉት ገላውዲዮስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከዚህ ሄደው ነበር የሚማሩ እና በወላጆችና በድርጅቱ ስኳር ፋብሪካው ማናጀሮች አስተዳደር ላይ ባሉ ሰዎች በእነሱ ቀናነት ይሄ የወንጂ ሁለተኛ ደረጃ ትምህርት ቤት ተሰርቶ በ1973 ስራው ሳይጠናቀቅ 73ን ቁጥር 2 ላይ 9ኛ ክፍል ብቻ ተማርንና 74 ላይ ጨቡድ የተባለበት የመጀመሪያው ዳይሬክተራችን ጨቡድ ስዩም ይባላል። አጋጣሚ ያው ስም ይወርሳል። ወንጂ ሁለተኛ የት ነው የምትሄደው ሲባል ጨቡድ ትምህርት ቤት ይባላል እና ጥሩ እንትን ጥሏል። በዛ ወቅት ላይ ያ ስም እስካሁን ያ ግቢ ጨቡድ በመባል ነው የሚታወቀው። ዛሬ እንግዲህ 45ኛ ዓመት አካባቢ ይዟል ትምህርት ቤቱ ከተከፈተ እና እዚህ ጁኒየር ላይ እኔ ወደ 10 ዓመት ሰርቻለሁ። ጁኒየር ላይ ከጁኒየር ከ1994 በኋላ ደግሞ 23-24 ዓመት እዚህ ሃይ ስኩል ውስጥ ያለው እና ይሄን ይመስላል። እዚህ አዲሱ ትምህርት ቤት ነው አሁን ያለነው። አዲሱ ሃይ ስኩል በ2023 የተጀመረ ነው። የተለያዩ ብሔር ብሔረሰቦች ያቀፈች መንደር ነች። ሰብስክራይብ ማድረግ እንዳትረሱ። የትም እንመጣለን። ኮሜንት ላይ ጻፉልን። ይመቻችሁ።